ጾም ይበቃል ወይ ትጥበት ሳይሟላ ከጀናባ ከፈጅር በፊት ሳይታጠብ አንድ ሰው ከባለቤቱ ጋር ግንኙነት አድሮ በሌሊቱ ክፍል ከፈጅር በፊት ቢታጠብ መልካም ነው። ካልታጠበም ደግሞ ከፈጅር በኋላ ከኡነተኛው ፈጅር በኋላ ግንኙነት ማድረጉ ነው እንጂ ጾምን የሚያበላሸው ከፊት የነበረው የተደረገው ግንኙነት አይጎዳም። ጾሙን ምንም የሚያመጣበት ተጽዕኖ የለም። ነብዩ አለይሂ ሰላቱ ወሰላም ባልደረቦቻቸው እንደገለጹት يصبح جنبا من جماع ከግንኙነት ጀናባ ሆነው ያድራሉ። ነብዩ አለይሂ ሰላቱ ወሰላም ፈጅሩ ከወጣ በኋላ ይታጠባሉ፣ በዛም ጾመኛ ሆነው ከዛም በኋላ ይቀጥላሉ የሚል ባለቤቶቻቸው የሰጡት ምስክርነትና ያስተላለፉት ሐዲስ ስላለ ጀናባ ሆኖ ማንጋቱ ወይም ከፈጅር በኋላ መገኘቱ የሚጎዳውና በጾሙ ላይ የሚያመጣው ተጽዕኖ የለውም። በጾሙ ላይ የሚያመጣው ተጽዕኖ ምንድነው? امساك الصحيح ወይም ትክክለኛ ጾም የጾም ጊዜው ኡነተኛው ፈጅር ከወጣ በኋላ ነው።